የኢትዮጵያ 200 ብር አለኝ። በዚህ 200 ብር ቁርስ፣ ምሳ፣ እራቴን በልቼ ቀኑን ሙሉ መዋል እችላለሁ። በእርግጠኝነት ዛሬ ይሄን ቻሌንጅ እሞክረዋለሁ። ይሄን ቻሌንጅ ከመጀመሪያ በፊት ግን 3 ህጎችን አስቀምጫለሁ። የመጀመሪያው ከ200 ብር በላይ መጠቀም አልችልም። ሁለተኛው ደግሞ ቁርስ፣ ምሳ፣ እራት ግዴታ መብላት አለብኝ። ሶስተኛው ደግሞ አንድ የበሉት ምግብ ደግሜ አልበላው። ጋይስ ዛሬ የምንጀምረው ቻሌንጅ ቀላል አይደለም። በኢትዮጵያ 200 ብር ቀኑን ሙሉ መዋል ይቻላል ወይስ አይቻልም የሚለውን በተግባር እንሞክራለን። እናንተም እስከ ሙሉ ቪዲዮ ቆዩ። ምን እንደሚፈጠር አንድ ላይ እናያለን። ስለዚህ ዞር ዞር ያለ የተወሰኑ ሰዎች እንጠይቃለን። 200 ብር ቀኑን ሙሉ ቁርሴን፣ ምሴን፣ እራቴን በልቼ መዋል የምችል ይመስላችኋል? ትውላለህ? ለምን አትል? ለምሳሌ ምን በልቼ? ዳቦ ምናምን ይቻላል? አዎ። እሺ አንተስ? አዎ ይቻላል። በ200 ብር ቀኑን ሙሉ ይቻላል? አዎ። ኦኬ በቃ እንሞክረዋለን። በ200 ብር ቀኑን ሙሉ ውሌ ለማዋል አስቤያለሁ። የሚሳካልኝ ይመስላል? እስቲ ግምት ንገረኝ። ቁርስ፣ ምሳ፣ እራት በልቼ ማለት ነው። አላውቅም ነገር ነው። እስቲ አንተም በ200 ብር መዋል ትችላለህ? Are you serious right now, bro? ስለዚህ ከባድ ይሆንብኛል ብለህ ታስባለህ? አዎ ከባድ። ኦኬ እሺ አመሰግናለሁ። ጋይስ እንግዲህ የጠየቅናቸው ሰዎች መልሳቸው እንደሰማችሁት ነበረ። አይ ቲንክ እኔም ረፈድ አድርጌ ነው የጀመርኩትኝ። እስካሁንም 200 ብር ዘረዘርኳትም። ስለዚህ መጀመሪያ ቁርስ ላይ ቀለል ያለ ምግብ መብላት አለብን። አይ ቲንክ ያለኝ አማራጭ ሁለት ነው፣ ወይ ሻይ በብስኩት ወይም ደግሞ ፉል ነው። ፉል ቢሆን አሪፍ ነው፣ ምክንያቱም ሆዴን ያዝ ሊያደርገኝ ይችላል ብዬ አስባለሁ። ካገኘን እሱን እንበላለን፣ ካልሆነ ደግሞ ዳቦ በውሃ እንበላለን ማለት ነው። ጋይስ እስካሁንም ብራችን ማንዘረዘርም። ሁለት ምርጫ አለኝ ቁርስ ለመብላት። የመጀመሪያው ሻይ በብስኩት ነው ወይም ደግሞ ፉል ነው። ፉል ቢሆን አሪፍ ነው፣ ምክንያቱም ሆዴን ያዝ አድርገው እስከ 50 ሰዓት ሊያቆየኝ ይችላል። ሻይም በዳቦም ከሆነ አይከፋም፣ ወይም ሻይ በውሃ አረጋለሁ። ብቻ ሴቭ የሆነ ቺፕ የሆነ ቦታ ፈልገን ቁርሳችንን መብላት አለብን። የተወሰኑ ሰዎች ይሳካልኛል አይሳካልኝ የሚለውን ጠይቃቸው ነበረ። ይሳካልሃልም አይሳካልህም ያሉኛሉ። እሱ እንደነሱ ኤክስፒሪየንስ ይወሰናል። እኔ ግን ዛሬ በተግባር ለሞክረው ነው። አሁን ቁርሳችንን እየፈለግን ነው። አንዱ ቤት ገብተን ለመብላት ወስነናል። ለስኮችን ባይናችን አይተናል፣ ግን እንደዚሁ ሲታዩ ዋጋቸው ትንሽ ከፍ ያለ ይመስላል። ስለዚህ ኖርማሊ በአነስተኛ ወጪ የሚሰሩ ወይም ደግሞ በአነስተኛ ዋጋ ምግብ የሚያቀርቡ ቦታዎችን እየፈለግን ነው። ሰላም ነው አባቴ? አለን። እዚህ አካባቢ በጣም ርካሽ ምግብ ቤት የቱ ጋር አለ? ርካሽ ምግብ እዛ ጋር ወደ ታች ነው አለ። ትንሽ ወረድ ብዬ ያገኛለሁ? አዎ ታገኛለህ። እሺ ቴንክ ዩ አመሰግናለሁ። በጥቆማችን መሰረት አነስተኛ ዋጋ ያላቸው ምግብ ቤት መጥተናል። አሁን እስቲ እንግዲህ እዚህ ያዘን ቁርሳችንን እንበላለን። ሻይ አለ? ስንት ነው ሻይ? 20 ብር። ብስኩትስ? ዳቦ ስንት ነው? 15። እሺ ስለዚህ አንድ ሻይና አንድ ዳቦ ስጭ። ስገምት አሪፍ ቤት ነው የመጣ ነው። ሻይ 20 ብር፣ ዳቦ 15 ብር፣ በአጠቃላይ 35 ብር ማለት ነው ቁርስ። ግን የገረመኝ ነገር ምንድነው ከዳቦ ዋጋ ሻይ ይበልጣል። እንደምታዩት ቁርሳችንን ሻይ በዳቦ ወስነናል። እንግዲህ እቺን እንበላና ቁርሳችንን እናሳልፋለን ማለት ነው። አሪፍ ነው ታፈታ። ስራ ለሚሰራ ሰው በቂ አይመስለኝም፣ ምክንያቱም ብዙ ጉልበት ስለሚያወጡ ይሄ ለነሱ ዝም ብሎ ነው የሚሆነው። ትንሽ ሻይ ቀርታኛለች። ዳቦ በደግም ደስ ይለኛል፣ ግን ደግሞ ለበኋላ ብር ላይበቃኝ ስለሚችል ቁርስም በዚሁ ነው ማሳለፍ ያለብኝ። አሁን ቁርሳችንን በልተን ጨርሰናል። ሂሳባችንን ከፍለን እንወጣለን። ሂሳብ ውሰጂማ። አጠቃላይ ስንት ሆነ? 30። እሺ ይሄው መልስ። እንግዲህ ቁርሳችንን በ35 ብር አሳልፈናል። ይሄ ማለት በጣም ቺፕ ዋጋ ይመስለኛል። አሪፍ እየሄድኩኝ ነው። አሁን ምሳና እራት የምንጠቀማቸው ነገሮች ናቸው የሚወስኑትኝ። ቁርሳችንን በአሪፍ ሁኔታ አሳልፈናል። 165 ብር ቀርቶናል። በዚህ 165 ብር ግዴታ ምሳና እራት መብላት አለብን። አሁን ቁርሳችንን ሻይ በዳቦ በ35 ብር በርተናል። እጃችን ላይ 165 ብር ይቀረናል። በዚህ 165 ብር ምሳና እራት ግዴታ እንበላለን። ይህ ብዙ ሰዎች በኢትዮጵያ ውስጥ የሚኖሩት እውነተኛ ህይወት ነው። የቀን ስራ ሰርተው ድንጋይ ፈልጠው ተሸክመው አዙረው የዕለት ተዕለት ኑሯቸውን ለመግፋት ነው እንደዚህ የሚታተሩት። ለነሱ ደግሞ ይሄ በጣም ከባድ ነው። ምክንያቱም ዳቦና ሻይ ቁርስ ተበልቶ የጉልበት ስራ መስራት ማለት በጣም የሚከብድና የሚፈትን ይመስለኛል። እና ይሄ ቻሌንጅ እያሳሰብኛሉ የእነሱን ጥንካሬ ምን ያህል ጎበዝ እንደሆኑ ምን አይነት ታታሪ እንደሆኑ ነው። እና እነሱም ይሄን ሁሉ ሰርቫይቭ አድርገው በመኖራቸው በእውነት ክብር ይገባቸዋል። አሁን 7 ሰዓት ሆኗል። ምሳ ላይ ነን ያለነው። ቁርሳችንን ሻይ በዳቦ በልተን 165 ብር በአጠቃላይ ቀርቶናል። ለቁርስ 35 ብር ነው ያወጣ ነው። አሁን ግን የራስ ስሜት እየተሰማኝ ነው፣ ምክንያቱም ዳቦ በሻይ ማለት ቀላል ነገር ናት። ስለዚህ አሁን የቀረንን ብር እንደምንም አብቃት ለምሳና ለራት ማድረስ አለብን። አሁን ምሳችንን ደህና ነገር መብላት አለብን፣ ምክንያቱም ቁርስ ደህና ነገር ስላልበላን ምሳ ደህና ነገር መብላት አለብን። አሁን በድጋሚ ቺፕ የሆነ ቦታ ፈልገን ምሳችንን እንበላለን።
ከስንት አድካሚ ፍለጋ በኋላ አንድ ምግብ ቤት ገብተን እናያለን። በዛውም ዋጋቸው አሪፍ ከሆነ እዛው እንመገባለን ምሳችንን። ነይማ እናቴ። ሽሮ ስንት ነው? የመቶ ብር ምግብ አላችሁ? አላው ምሳስ መቶ ብር ነው። 130 ብር ነው። አነስተኛው 130 ብር ነው ጋይስ። እንደተባለው አነስተኛው ዋጋ 130 ብር ነው። 130 ብር ካለኝ ብር ላይ ሲቀነስ ማለት 35 ብር ይቀረኛል ማለት ነው። አሁን ይሄንን ብር እንዴት ወደ እራት እና ምሳ እንደማብቃቃው ግራ ገብቶኛል። እስቲ ትንሽ ላስብበት፣ መጀመሪያ ከመወሰኔ በፊት ላስብ። ይሄ ነገር እየከበደኝ ነው። ፌል እንዳላረግ እየፈራሁ ነው ካሁን። አይ ቲንክ ፓስታ በአትክልት 130 ብር ነው ብላኛለች። በቃ እሱን ነው ማዘዝ ያለብኝ። ፓስታ በአትክልት 130 ብር ነው። በቃ ፓስታ በአትክልት አድርጊ። እንግዲህ ጋይስ ምግባችን መጣው። ቴንክ ዩ አመሰግናለሁ። ምሳችን እንግዲህ እንደምታዩት ፓስታ በአትክልት ሆኖ እችኛዋን በላ እናደርጋለን። ሆድ አንጀት የሚይዝ ምግብ ማለት ይሄ ነው ወንድም። አነቀኝ ጋይስ። እስቲ ውሃ ጠጡኝ ቡርቴ። ዋጋ መግዛት አለብኝ፣ ምክንያቱም አንደኛ ለውሃ የሚበቃኝ ብርም የለኝም። ስለዚህ የጊዜር ውሃን ጠይቃታል። እማ ውሃ አለሽ? ውሃ አንጭልኝ። የቤት የለም፣ ከቤት የለም፣ ከዚህ የለም። የቧንቧ ማለት ነው። የቧንቧ የለም ጋይስ። የጊዜር ውሃ የለም ብላለች። የሃይላንድ ብቻ ነው የሚሸጡትኝ። ስለዚህ ቢያንቀኝም በመረቅ ይዛው እያጣጣርኩኝ እውጣታለሁ እንጂ ውሃ አልገዛትም። ጋይስ የገባ ያገለግላል ነው። ምንም ነገር መትረፍ የለበትም የምር። ምሳችን ምንም ሳናስቀር በደንብ ነው የበላ ነው። አሪፍ ምግብ ነበር፣ ይጣፍጣል። ትንሽ ነው ጨው የበዛበት እንጂ ሌላው ነገሩ በጣም ቆንጆ ነው። እሱም ውሃ ለመጠጣት አስበናል። ካለን ኢኮኖሚ አንጻር ውሃ መጠጣት አልቻለም፣ ግን አሪፍ ነው። ቆንጆ ምግብ በልተናል። ከማታ ያቆየናል ብዬ አስባለሁ። ራዩም ትንሽ ታግሶልኛል። አሁን ምሳችንን በ130 ብር በልተናል። ቁርሳችንን ደግሞ በ35 ብር፣ አጠቃላይ 165 ብር አውጥተን እጃችን ላይ የቀረው 35 ብር ነው። በዚህ 35 ብር ራቴን ለመብላት ያስችለኛል አያስችለኝም የሚለውን ተከታተሉኝ። ከምሳ በኋላ ጥሩ የኢነርጂ ስሜት የተሰማኝ ነው። ፓስታ በእንጀራ ማለት በጣም አሪፍ ምግብ ነው። ሆድን ያዘጋጃል፣ ጉልበትም ይሰጣል። ዋጋው ግን 130 ብር ነው። በዚህ አይነት ግን ቁርስ፣ ምሳ፣ እራት ደህና ነገር እንብላ ተብሎ ከታሰብ አይ ቲንክ 500 ብር ራሱ ለቀን የሚበቃ አይመስለኝም። አሁን ደግሞ ትንሽ እረፍት እናደርግና እራት ለመብላት ተመልሰን እንወጣለን። እሺ ጋይስ ከጧት ጀምሮ እንዳያችሁት ውሏችን ይመስላል። አሁን እራት ሰዓት ላይ ደርሰናል። ማለትም 12 ሰዓት ይላል። በደንብ ለካሜራ ሳይመሽ አስቀድሜ ለቀረጽ ብዬ ነው። እንግዲህ አሁን እጃችን ላይ የቀረው 35 ብር ነው። ለቁርስ 35 ብር አውጥተናል። ለምሳ ደግሞ 130 ብር አውጥተን በአጠቃላይ 165 ብር አውጥተን እጃችን ላይ 35 ብር ይገኛል። አሁን እስቲ በ35 ብር ምን አይነት እራት ለመብላት እንችላለን? እኔ ያሰብኩትኝ እርጥብ እበላለሁ ብዬ ነበር። ነገር ግን ለእርጥብ የሚሆን ብር የቀረኝ አይመስለኝም። ስለዚህ በ35 ብር ልንበላ የምንችለው ምግብ ዞር ዞር ብለን እንፈልጋለን። አልቋለርተ ጭራሽ ደግሞ እዚህ እርጥብ አልቋል ጋይስ። በቃ ጦማችን ማደራችን ነው ዛሬ። ወት ይሄ ማለት በቃ በወር 6000 ብር ለምግብ አይበቃህም ማለት እኮ ነው። ከባድ ላይፍ ነው የምንኖረው፣ ከባድ ላይፍ ነው የምንኖረው። በስመ አብ አንተ አቅማጣው ጉድ ባሰኝ ተጎዳው ሰው የለኝ ምክንያት አጣሁለት በህይወት መኖሬ እምወዳትን ሰው ሳጣም የራሴ ፍቅር ብቻዬ አቅማጣው ጉድ
ባሰኝ ተጎዳው ሰው የለኝ ምክንያት አጣሁለት በሕይወት መኖሬን በሕይወት መኖሬን። ጁስ አለ ጁስ አለ። ሩዋ ስንት ናት? ሩዋ 25 ብር። እሺ እሱንና አንድ ዳቦ ውስጥ እንደ ግምታችን ሆኗል ማለት ነው። ግን ይሄ ግን እራት አይባልም። እንደው ብሩ ልጨርሰው በሚለው ነው እንጂ ሰው በእንደዚህ አይነት ውሎ አይውልም። ከባድ ነው። እለት ተለት እንደዚህ አይነት ውሎ ከባድ ነው። ግን የሚውሉ ሰዎች አሉ። አንዳንዴ ፈጣሪ ገንዘባቸውን ሲባርክና ጥበቡን ሲሰጣቸው እንግዲህ እንደዚህ ነው። እንግዲህ እራታችን ጁስና ዳቦ ናት። 200 ብር ለማብቃቃት ሞክረን ነበር ግን የሚሆን አይደለም ነው የሚሆን አይደለም። በታሪክ የመጨረሻ ጉርሻ በእናንተ ስም አንዴች ነበር ጋይስ። የዛሬ ቪዲዮን ይመስል ነበር። ማይኩን አወጣዋለሁ ብዬ ራስ ላይ ደፍቼው እንደዚህ ሆንኩትኝ እና በአጠቃላይ ከባድ ነው። በ200 ብር ቀኑን ሙሉ ማለት ከባድ ነው። የእውነት ጭራሽ የማይቻል ነው ማለት ነው። እኔ እንደተረዳሁት እንደሞከርኩት ከሆነ በ200 ብር መዋል አይቻልም ብዬ ወስኛለሁ እና እንደተለመደው ሰብስክራይብ እያደረጋችሁ